እኔ የምለው ዶክተር መጥፎ ያፍጠረን እያስቸገረኝ ነው። መንስኤውስ ምን ይሆን? መጥፎ ያፍጠረን ከዓለማችን ህዝቦች 25 በመቶን ያጠቃል ተብሎ የሚታሰብ የሆነ የአፍ ውስጥ በሽታ ነው። እንደ መንስኤ ተብሎ የሚጠቀሰው ነገር አፋችን ውስጥ ኖርማል ፍሎራ የምንላቸው ባክቴሪያዎች አሉ። እነዛ ባክቴሪያዎች አፋችን ውስጥ ያለውን ማንኛውም የምግብ ቅሪት ወደ ሰልፋይድ ወይም ደግሞ ከሰልፈር ጋር የተገናኙ ኬሚካል ይለውጡታል። እነዚህ የሰልፋይድ ኮምፖነንቶች ደግሞ አፋችንን መጥፎ ያፍጠረን እንዲኖርብን ያደርጋል። ስለዚህ መጥፎ ያፍጠረን ለመፍጠር አንደኛው አፋችን ውስጥ የሚኖር ቆሻሻ ነው ማለት ነው። ካልኩለስ ዲፖዚት የምንለው አለ። ይሄ ካልኩለስ ዲፖዚት በጥርስ ሕክምና ባለሙያ ተጸድቶ መወገድ የሚችል ነገር ነው። ሌላኛው ደግሞ እንደ መንስኤ የሚጠቀሰው ምናልባት የጨጓራ ህመም ካለ ያ የጨጓራ ህመም እንደ አንድ መንስኤ ተደርጎ ሊወሰድ ይችላል። ሌላ የጉሮሮ ኢንፌክሽን ካለ መሰል ምክንያቶችን መጥቀስ ይቻላል። ማንኛውንም አይነት ከጥርስ ህክምና ጋር የተገናኙ መረጃዎችን ለማግኘት ፔጃችንን ፎሎ ማድረግ አይርሱ።